ሰላም ሰላም እንደምን አላችሁ? ዛሬ የምናየው የዞናል ኬፒአይ ማኔጅመንት ሲስተም ነው። ይሄ ዞናል ኬፒአይ ማኔጅመንት ሲስተም ኬፒአይ ወይም ደግሞ እንዴት እንመዘግባለን የሚለው ተግባር አለ። ስትራቴጂ ግቦች አሉ። ስትራቴጂ ግቦች ላይ እዚህ ላይ ምን አለ? እንደ መምሪያ ስንሄድ እዚህ ላይ የበጀት ዓመትና የመምሪያ እንደ ዞን ፕላን መምሪያ ስንሄድ የበጀት ዓመትና የመምሪያ ዝርዝር ይመጣልናል። ከዛ አዲስ የተመዘገቡትን እዚህ ላይ ይመጣሉ። እዚህ ላይ ይሄ ማጣሪያ ነው። እዚህ ላይ ዝርዝሮች ይኖራሉ ማለት ነው። ከዚህ ተጨማሪ አዲስ ስትራቴጂ ግን መጨመር ስንጨምር መምሪያ እንመርጣለን። ግብርና ካልና በጀት ዓመት ከዛ ኮዱ እዚህ ቢብስ 2 ተመዝግቧል። ተጨማሪ መመዝገብ እንችላለን። ኒው ቴስት እንደዚህ ለመስጠት እንችላለን። ክብደት መግቢያ ላይ እናስቀምጣለን። ከዚያ ተጨማሪ ከፈለግን እዚህ ላይ መጨመር እንችላለን። ተጨማሪ ይሄኛው 3 ነው፣ ይሄን 4 የተለያየ ነው መሆን ያለበት። ኒው ቴስት 04 ለማንቻ እዚህ ላይ ክብደት እንጨምራለን። ክብደት ነው እዚህ ላይ ጨምርናል። መጨመር ከፈለግንም አሁን እንደዚህ እንጨምራለን። ስምን መቀነስ እንፈልግ እንቀንሳለን። በአንዴ 5-6 ግቦች ነው ሁሉም እንደዚህ ስንለው ይመዘግብልናል። ይመዘግብልና የአሁኖቹን ማየት እንችላለን ማለት ነው። የአሁኖቹ አሁን የመዘገብናቸው እነዚህ ናቸው። እነዚህን ኤዲት ካስፈለገ እዚህ እንደዚህ አድርገን ኤዲት እናደርግ እንችላለን። ማጥፋት ካስፈለገ ደግሞ እዚህ ላይ እንደዚህ ክሊክ አድርገን መሰረት እንችላለን። ይሄ ግን የሚሆነው ኤዲት ችግር የለም፣ በማንኛውም ጊዜ ኤዲት ማድረግ እንችላለን። ዲሌት ግን ማድረግ እንችላለን እንትን ዋና ተግባርና ዝርዝር ተግባር ከመመዝገባችን ወይም ደግሞ ከዛም ተጨማሪ ምን አለ እቅድ አለ፣ ክንውን አለ። እነሱ ከመሙላት ከመመዝገባችን በፊት ስትራቴጂ ግን መደለል እንችላለን ማለት ነው። ለዛሬ ስትራቴጂ ግን እንዴት ለምንመዘገብ አይተናል። ቀጣይ ዋና ተግባር እንዴት መዘገባለን የሚለውን እናያለን። ለዛሬ አመሰግናለሁ። ጨርሻለሁ።